ብዙ ሰዎች ሲክስ ፓክ ወይም ደግሞ የሆድ ቅርጽ የምንለው ነገር ማግኘት ይፈልጋሉ ወይም ደግሞ ማውጣት ይፈልጋሉ። ነገር ግን ሲክስ ፓክ ወይም ደግሞ የሆድ ቅርጽን ለማውጣት የሚታደሉት በጣም ትንሽ ሰዎች ናቸው። ሲክስ ፓክ ወይም ደግሞ የሆድ ቅርጽ የምንለው ለወንድ ልጅ ወንድነትን፣ አካላዊ ህይወትን እንዲሁም ደግሞ በራስ መተማመን የሚጨምር ነገር ነው። በተለይ ደግሞ መዝናኛ ቦታዎች ላይ ስትሄዱ፣ ዋና ቦታዎች ስትሄዱ ሲክስ ፓክ ያለው ሰው በጣም በኮንፊደንስ እንዲሁም ደግሞ በራስ መተማመን ነው ማለት ነው የምትወጡት። ታዲያ ይህንን ነገር ለማድረግ ወይም ደግሞ አቺቭ ለማድረግ የምታደርጉት ነገር ወይም ደግሞ የምትበሉት ነገር በጣም ወሳኝ ነው ማለት ነው። ዛሬ ታዲያ ይዤላችሁ የመጣሁት ሲክስ ፓክ እንዴት ማግኘት ይቻላል ወይም ደግሞ እንዴት ማውጣት ይቻላል የሚለውን ከራሴም ኤክስፒሪየንስ ራሴም እንደዚህ አውጥቼ ያየሁትን ነገር እንዲሁም ደግሞ ሳይንስ ምን ይላል የሚለውን ነገር አንድ ላይ የምናያለን ማለት ነው። ይህ ቪዲዮ ከመጀመራችን በፊት ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ብዙ ሰው ጋር እንዲደርስ ሼር መደረግ አይረሳ ማለት ነው። የዚህ ፋሚሊ ወይም ደግሞ የዚህ ቤተሰብ አባል መሆን ከፈለጋችሁ ደግሞ ሰብስክራይብ ማድረግ ብቻ በቂ አይደለም፣ የደወል ምልክቷን መጫን አለባችሁ። እስቲ በመጀመሪያ የሆዳችን ቅርጽ ወይም ደግሞ የሰውነታችን በሆዳችን አካባቢ ያለው አቀማመጥ ምን ይመስላል ወይም ደግሞ አናቶሚ በምናይበት ጊዜ ሶስት ዋነኛ ክፍሎች አሉ ማለት ነው። የመጀመሪያው ሬተስ አብዶሚነስ የሚባለው ነው። ይሄ ሲክስ ፓክ ብለን የምንጠራው ወይም ደግሞ ቪዚብል ሆኖ የምናየው ሲሆን ዋናው ስራው ደግሞ አከርካሪያችንን የማጠፍ ስራ ይሰራል ማለት ነው። ሁለተኛው ኦብሊከስ ይባላሉ። እነዚህ የጎን ጡንቻዎች ሲሆኑ ለሆዳችን ውበት የበለጠ ውበት የሚያላብሱ የሚሰጡ ናቸው። ወንድነትንም ደግሞ የሚያላብሱ ናቸው ማለት ነው። እነዚህም ደግሞ ሰውነታችንን ለማሽከርከር የሚያግዙ ወይም ደግሞ የሚረዱ ናቸው። ሶስተኛው ደግሞ ትራንስቨርስ አብዶሚነስ የሚባሉት የሰውነታችን ክፍል ናቸው ማለት ነው። ይሄ ደግሞ ከውስጥ የሚገኝ የተፈጥሮ ቀበቶ በመባል ይጠራል። ሆዳችንን ተለጥጦ እንዲቀመጥ የሚያስችለን የሆዳችን ክፍል ወይም ደግሞ የሆድ ቅርጻችን ክፍል ነው ማለት ነው። ታዲያ እነዚህ የሆዳችን ጡንቻዎች ቢኖሩ ወይም ደግሞ በደንብ ብንሰራ፣ ነገር ግን ደግሞ እነዚህ ጡንቻዎች እንዳይታዩ የሚያደርገው ዋነኛ ነገር ምንድነው? የስብ መጠናችን ነው። የስብ መጠናችን በተለይ ደግሞ አብዛኛውን ጊዜ ያካችሁ ከሆነ የሀገራችንን አትሌቶች ማለት ነው በደንብ ይሰራሉ፣ በደንብ ደግሞ ይመገባሉ። ነገር ግን ደግሞ የጡንቻ ወይም ደግሞ የሆድ ቅርጽ የምንለው ነገር አይታይም እነሱ ላይ። ለምንድን ነው የማይታየው ከተባለ የስብ መጠናቸው ከፍተኛ ስለሆነ ነው እንጂ በቂ ፕሮቲን ያላቸው በቂ ጡንቻ መጠን አላቸው ነው። ለምንድን ነው እንደዛ የማይሆነው ከተባለ የስብ መጠናቸው ነው። ለምንድን ነው እንደዛ የማይሆነው ከተባለ ደግሞ ሁለት ነገሮች አሉ። በተለይ ደግሞ ለወንዶችና ለሴቶች የስብ መጠናችሁን ማወቅ ግዴታ ነው ማለት ነው። ለወንዶች ከ12% በታች ስትሆኑ የሆድ ቅርጻችሁ መታየት ይጀምራል፣ የሆድ ጡንቻችሁ መታየት ይጀምራሉ ማለት ነው። ለሴቶች ደግሞ ከ20% በታች ስትሆኑ ደግሞ የሆድ ቅርጻችሁ መታየት ይጀምራል፣ የጡንቻ መጠናችሁን ደግሞ በደንብ ጎልቶ መታየት ይጀምራል ማለት ነው። ስለዚህ ሁለቱን ነገሮች ማወቅ ይጠበቅብናል ማለት ነው። የስብ መጠናችሁን ወይም ደግሞ ፋት ፐርሰንቴጃችሁን ደግሞ እንዴት ማወቅ ይቻላል ከተባለ ኢንተርኔት ላይ በመሄድ ፋት ፐርሰንቴጅ ብላችሁ ሰርች ብታደርጉ በቀጥታ የምታገኙት ነገር ነው ማለት ነው። በፎቶ መሰረት ራሳችሁን እያነጻጸራችሁ ማወቅ ይቻላል ማለት ነው። ወደ ዋናው ቁም ነገር ስንመጣ ምን አይነት የአመጋገብ ስርዓት መከተል አለብን የሚለውን ደግሞ ስናይ መጀመሪያ ማወቅ ያለባችሁ ነገር አለ። ምክንያቱም ከምግቦቹ በፊት ማወቅ ያለባችሁ ቤዚክ የሚባሉት ወይም ደግሞ ዋነኛ ማወቅ ያለባችሁ ነገሮች የመጀመሪያው ካሎሪ ዲፊሲት የሚባለው ነገር ማወቅ ይኖርባችኋል ማለት ነው። በመጀመሪያ እስቲ ካሎሪ ምንድን ነው ከተባለ ለሰውነታችን በቀን ውስጥ የሚያስፈልገው የኃይል መጠን ወይም ደግሞ ለመንቀሳቀስም ሆነ ምንም ነገር ለማድረግ የሚያስፈልጋችሁ የኃይል መጠን ካሎሪ ይባላል ማለት ነው። ካሎሪ መቀነስ ማለት ነው። ዲፊሲት የሚለው ቃል ደግሞ መቀነስ ነው። ስለዚህ ካሎሪ ዲፊሲት ማለት ስብን ወይም ደግሞ ካሎሪ መቀነስ ማለት ነው። ካሎሪ ቀነሳችሁ ማለት ደግሞ ስባችሁ እየቀነሰ ይመጣል። ስባችሁ ቀነሰ ማለት ደግሞ የጡንቻ መጠናችሁን መጨመር የምትችሉበትን እድል እያሰፋችሁ ትመጣላችሁ ማለት ነው። ስለዚህ ካሎሪ ዲፊሲት ላይ መሆን ይቻላል ማለት ነው። እንዴት ነው ካሎሪ ማወቅ የምችለው ካላችሁ ደግሞ ዌብሳይቶች አሉ። እኔ ማውቀው ደግሞ ዌብሳይት አለ። ምንድነው? calculator.net ይባላል። calculator.net ላይ ካሎሪያችሁን ማወቅ ይቻላል ወይም ደግሞ ካልኩሌት አድርጋችሁ ማወቅ ትችላላችሁ ማለት ነው። ያላችሁ ኢንፎርሜሽን ወይም ደግሞ መረጃ ታስገቡለትና ማወቅ ይቻላል። ሁለተኛው ደግሞ ዋች ወይም ደግሞ ሰዓት ነው። ሰዓትን በመጠቀም ማወቅ ይቻላል። ምን ያህል ካሎሪ ያጠፋችሁ እንደሆነ ያቃጠላችሁ እንደሆነ ማወቅ ትችላላችሁ ማለት ነው። ሌላው ደግሞ የማክሮ ንጥረ ነገሮችን ማወቅ ወይም ደግሞ ፕሮቲን፣ ካርቦሃይድሬት እንዲሁም ደግሞ ፋት የሚባሉትን ነገሮች በደንብ ማወቅ ግዴታ ነው ወይም ደግሞ ግድ ይለናል ማለት ነው። የመጀመሪያው ከማክሮ ኒውትሪየንቶች ወይም ደግሞ ከማክሮ ንጥረ ነገሮች ውስጥ ፕሮቲን ነው። ፕሮቲን ለሰውነታችን የጡንቻ ግንባታ በጣም ወሳኝ የሚባሉትን አሚኖ አሲዶችን በመያዝ ሰውነታችን ጡንቻ እንዲገነባ የሚያግዘን ነው ማለት ነው። ታዲያ ለሰውነታችን ወይም ደግሞ የሆድ ቅርጽ በምናወጣበት ጊዜ ምን ያህል የፕሮቲን መጠን ያስፈልገናል ከተባለ ክብደታችንን በ1.6 በማብዛት ማወቅ ይቻላል ማለት ነው። ለምሳሌ 7 ኪሎ ግራም ነኝ። 7 ኪሎ ግራም በ1.6 ሳባዛው ስንት ይመጣል ማለት ነው? 112 ግራም ያስፈልገኛል ወይም ደግሞ 112 ግራም ፕሮቲን መመገብ አለብኝ ማለት ነው። እጄን ለመገንባት ወይም ደግሞ የሆድ ቅርጼን በደንብ እንዲታይ ለማድረግ። ሌላኛው ደግሞ ካርቦሃይድሬት ነው። ከማክሮ ኒውትሪየንቶች ውስጥ ካርቦሃይድሬት ነው። ካርቦሃይድሬት በሁለት ይከፈላሉ፣ ሲምፕል እና ኮምፕሌክስ ካርቦሃይድሬት የምንላቸው ማለት ነው። ሲምፕል የምንላቸው በቀላሉ ሊፈጩ የሚችሉ እንዲሁም ደግሞ
ፈጣን በሆነ መንገድ ለሰውነታችን ኃይል ሊሰጡን የሚችሉ የካርቦሃይድሬት አይነቶች ሲምፕል ካርቦሃይድሬት ይባላሉ ማለት ነው። እነዚህ ለሆድ ቅርጻችን የማይጠቅሙን አይነት ናቸው። ነገር ግን ደግሞ ለእንቅስቃሴ በምናደርግበት ሰዓት ልንጠቀማቸው እንችላለን። ነገር ግን እንደዚህ በሆድ ቅርጽ ማውጣት ፕሮሰስ ውስጥ የማንፈልጋቸው አይነት የካርቦሃይድሬት አይነቶች ናቸው ማለት ነው። ወደ ሁለተኛው ደግሞ ስንመጣ ኮምፕሌክስ ካርቦሃይድሬት የምንላቸው ናቸው ማለት ነው። እነዚህ ለመፈጨት ወይም ደግሞ ፕሮሰስ ለመደረግ ጊዜ የሚወስዱ እንዲሁም ደግሞ ቶሎ ኃይል መስጠት የማይችሉ ረዥም ጊዜ ኃይል የሚሰጡ ናቸው ማለት ነው። እነዚህ በጣም ተመራጭ የሚባሉ በተለይ ደግሞ ቦርጭን በማጥፋት ሂደት ላይ የሆድ ቅርጽን ለማውጣት በምታደርጉበት ጊዜ ላይ በጣም የሚጠቅማችሁ የኮምፕሌክስ ካርቦሃይድሬት አይነቶች ናቸው ማለት ነው። ስለዚህ እነዚህ መጠቀማችሁ በጣም የሚጠቅማችሁ ነው ስንል በምክንያት ነው። ምክንያቱ ደግሞ ምንድን ነው ከተባለ እነዚህ ወሳኝ የሚባሉ ምክንያቶች አሉ። የመጀመሪያው ስብን ለመቀነስ ስለሚረዱ ነው። በተለይ ደግሞ እነዚህ ኮምፕሌክስ ካርቦሃይድሬት የምንላቸው ከፍተኛ ፋይበር በውስጣቸው ስላለ ለረዥም ሰዓት እንድትቆዩ በማድረግ ምን ያደርጋሉ ማለት ነው? የስብ መጠናችሁ እንዲቀንስ ያደርጋል። እንዴት ነው የሚያደርገው እንደዛ ከተባለ በረዥም ሰዓት ፉል ሆናችሁ የምትቆዩ ከሆነ ምንድን ነው የሚፈጠረው? ብዙ ምግብ መውሰድ አትችሉም፣ ወይም ደግሞ ብዙ የምትመገቡት ካሎሪ የለም ማለት ነው። ካሎሪ ብዙ አልወሰዳችሁ ማለት ደግሞ የስብ መጠናችሁ እየቀነሰ ይመጣል። ሁለተኛው ደግሞ የኢንሱሊን መጠንን ወይም ደግሞ ስርጭትን መቆጣጠር ስለሚችሉ ነው። በተለይ ደግሞ ኢንሱሊን የሚባለው ነገር መቆጣጠር ሰውነታችሁ አልቻለ ማለት ኢንሱሊን ጨመረባችሁ ማለት ግሮዝ ሆርሞናችሁ እየቀነሰ እንደሚመጣ ማወቅ ይኖርባችኋል። ግሮዝ ሆርሞናችሁ ወይም የሰውነት እድገታችሁ ቀነሰ ደግሞ ማለት አይደለም ሲክስ ፓክ ለሰውነታችሁ ለመቀንጨር ውስጥ ሁላ ራሱ ሊያው ይችላል ማለት ነው። ስለዚህ እነዚህ የኢንሱሊን መጠናችሁን መቆጣጠር መቻላቸው በተለይ ደግሞ የሆድ ቅርጻችሁ ላይ ሚድሴክሽን ወይም ደግሞ መሀልኛው የሰውነታችሁ ወይም ደግሞ የሆድ ቅርጻችሁ ለሁለት የሚከፍለው በደንብ እንዲታይ ኢንሰርሽን ወይም ደግሞ በደንብ እንዲታይ የሚያደርገው ይሄንን የኢንሱሊን መቆጣጠር አቅሙ ከፍተኛ ሲሆን ነው ማለት። ስለዚህ ኢንሱሊን ደግሞ መቆጣጠር የሚችል ደግሞ ኮምፕሌክስ ካርቦሃይድሬትን መጠቀም ወይም ደግሞ መመገብ ግድ ይለናል ማለት። ሶስተኛው ደግሞ ለረዥም ጊዜ መቆየት ስለምችሉ ወይም ደግሞ ኮምፕሌክስ ካርቦሃይድሬቶችን ከተመገባችሁ በኋላ ለረዥም ጊዜ መቆየት ስለምችሉ ከባባድ የሚባሉ ስፖርቶችን መስራት እንድትችሉ ያግዛችኋል ማለት። ሌላኛው ደግሞ ሄልዚ ፋት የሚባሉት ናቸው። ልክ እንደ ለውዝ፣ አቮካዶ፣ የወይራ ዘይት የምንላቸው በትንሽ መጠን ከወሰዳችሁት ደግሞ አለ በትንሽ መጠን መውሰድ ያለባችሁ። እነዛ በትንሽ መጠን የምትወስዳችሁ ደግሞ የሄልዚ ፋት አይነቶች ደግሞ ሆርሞናችሁ በትክክል እንዲሰራ የሆድ ቅርጽም ለውጣችሁ ደግሞ ጤናማ የሆርሞን መጠን እንዲኖራችሁ የሚያስችሉ ናቸው ማለት ነው። ሌላው ደግሞ የውሃና የጨው አጠቃቀምን ማወቅ ነው። የውሃና የጨው እንዴት ይሰራል እንደውም ኬሚስትሪ ማወቅ ነው። በተለይ ደግሞ ውሃ ማጠጡ አይነት ሰዎች ከሆናችሁ ቦርጭ ኖሮባችሁ ውሃ ማጠጡ አይነት ሰዎች ከሆናችሁ በጣም የተሸወዳችሁ ያላችሁት። ለምንድን ነው እንደዛ የሚባለው ከተባለ ውሃ ብዙ በጠጣችሁ ቁጥር የስብ መጠን መቀነሳችሁ የሚጠቅማችሁ ወይም ደግሞ የሚረዳችሁ ነገር ስለሆነ ማለት ነው። ስለዚህ ውሃ በደንብ መጠጣት ያለባችሁ ነገር ነው። የጨው አጠቃቀማችሁ ላይ ደግሞ ጨው በምትወስዱበት ሰዓት ምን ያደርጋችኋል ማለት ነው? ውሃ በደንብ እንድጠጡ ስለሚያስችላችሁ። ነገር ግን ምን ማድረግ አለባችሁ ማለት ነው? የጨው መጠናችሁ በቀን ከሚፈቀድላችሁ በላይ መሆን የለበትም። ማለትም ከ2000 ሚሊግራም በላይ መሆን የለበትም። ነገር ግን የውሃ መጠናችሁን ደግሞ መጨመር አለበት ወይም ደግሞ መጠቀም አለባችሁ ማለት ነው። አንዳንድ አይነታችሁ ከሆነ ቦዲ ቢልዲንግ ወይም ደግሞ ቅርጽ የሚወዳደሩ አይነት ሰዎች ላይ ምን አለ ወይም ደግሞ ምን እናያለን ከተባለ ምንድነው የሚፈጠረው? ጨው ይወስዳሉ፣ ነገር ግን ደግሞ ውሃ አይጠጡም። ለምንድን ነው እንደዛ የሚሆነው ከተባለ በጣም ጨው ውሃን የመምጠጥ ወይም ደግሞ የመያዝ ነገር አለው። ታዲያ ይሄ በሚሆንበት ሰዓት ደግሞ ምን ይሆናል ማለት ነው? ሰውነታቸው ላይ ያለው የውሃ መጠን በጣም ያነሰ በመጣ ቁጥር ቅርጽት ወደ ማለት ነው ደግሞ ሽሬድድ ወደ መሆን በጣም ቶን ወይም መሰላቸው በጣም ክፍልፍል ብሎ ድርቅ ወደ ማለት ይመጣል ማለት ነው። ያም ደግሞ የቅርጽ ውድድር እንደመሆኑ በደንብ ጎልቶ እንዲታዩ ስለሚያስችላቸው ነው። ሌላው ደግሞ ከሆድ ቅርጽ ጋር ተያይዞ ምን ልስራ ወይ ደግሞ ምን አይነት እንቅስቃሴ ላድርግ ከተባለ እነዚህ ወሳኝ የሚባሉ 4 እንቅስቃሴዎች አሉ ማለት ነው። ከነዚህ 4 እንቅስቃሴዎች መካከል ደግሞ የመጀመሪያው ሃንጊንግ ሌግ ሬዝ የሚባለው ማለት ነው። ይሄ ሃንጊንግ ሌግ ሬዝ የምንለው እንቅስቃሴ በአራዙ 12 ድግግሞች የምትሰሩ ሲሆን ይህ እንቅስቃሴ ደግሞ የታችኛውን የሆዳችሁን ክፍል ለማሰራት የሚጠቅማችሁ እንቅስቃሴ ነው ማለት ነው። ሁለተኛ ደግሞ ኬብል ክራንች የሚባለው እንቅስቃሴ ሲሆን ይሄም እንቅስቃሴ ደግሞ በአራዙ 15 ድግግሞች የምትሰሩ ሲሆን ይሄም ደግሞ ሲክስ ፓክ የሚባለውን የጡንቻችሁን ክፍል ከላይኛው ከታችኛው በደንብ እንዲሰራ እና ደግሞ ጎልቶ እንዲታይ የሚያግዝ የእንቅስቃሴ አይነት ነው ማለት ነው። ሶስተኛው ደግሞ ባይስክል ክራንችስ ይባላል። ይሄም ደግሞ በሶስት ዙር በ20 ድግግሞች ያህል የሚሰራ ሲሆን የጎን ጡንቻዎች በማሳመር ወይም ደግሞ እንዲያምር ለማድረግ የሚጠቅም ነው ማለት ነው። አራተኛው ደግሞ ፕላንክ ነው። ፕላንክ የኮራችሁን መስል በደንብ እንዲጠነክር በደንብ ደግሞ ቪዚብል እንዲሆን የሚረዳ የሚያግዝ ነው ማለት ነው። ይሄን እንቅስቃሴ ደግሞ በሶስት ዙር 1 ደቂቃ የምትሰሩት ይሆናል ማለት ነው። ታዲያ እነዚህ እንቅስቃሴዎች በምትሰሩበት ሰዓት ወይም ደግሞ እነዚህ እንቅስቃሴዎች በምታደርጉበት ሰዓት ፕሮግሬሲቭ ኦቨርሎድ ወይም ደግሞ በየጊዜው የሆነ ነገር እየጨመራችሁ ካልሄዳችሁ
ምንም ጥቅም የሌለው ነገር ነው። ምክንያቱም ሰውነታችን ምንም አይነት እንቅስቃሴ መልመድ ስለሚችል ማለት ነው። ወይ ድግግሞሽ ልትጨምሩታላችሁ ወይም ደግሞ ክብደት በመያዝ ያንን እንቅስቃሴ በማድረግ ጫና መፍጠር ግድ ይላል ማለት ነው። ሆድ ቅርጽ በማውጣት ወይም ደግሞ የቦርጭን በማጥፋት ሂደት ላይ ምን የሆነ ችግር አለ ወይም ደግሞ ትልቅ ችግር አለ ከተባለ ኮርቲዞል የሚባል ሆርሞን አለ። ኮርቲዞል የሚባል ሆርሞን የስብ መጠናችሁ ከፍ እንዲል እንዲሁም ደግሞ ቦርጭ እንድታወጡ የሚያደርጋችሁ የሆድ ቅርጽ እንዳታወጡ የሚያደርጋችሁ የሆርሞን አይነት ነው ማለት ነው። ይሄ ሆርሞን ምንድነው የሚያደርገው? ጭንቀታችሁን ይጨምራል ወይም ደግሞ ስትረሳችሁን ይጨምራል። የስብ መጠናችሁንም ደግሞ ከፍ ያደርጋል። በቂ እንቅልፍ እንዳትተኙ ያደርጋችኋል ማለት ነው። ስለዚህ ይህንን ለማስወገድ ምን ማድረግ አለባችሁ? በቂ እንቅስቃሴ ማድረግ እንዲሁም ደግሞ በቂ እረፍት፣ በቂ ውሃ መጠጣት ይህንን ነገር እንድታስወግዱት ወይም ደግሞ እንዲቀንስ ማድረግ ይቻላል ማለት ነው። ሌላኛው ደግሞ በጣም ወሳኝና መሰረታዊ ነገር የሚባለው ደግሞ እንቅልፍ ነው። እንቅልፍ አሁን የነገርኳችሁን ነገሮች እንዳለ እያደረጋችሁ እንኳን ቢሆን እንቅልፍ ከሌላችሁ ምንም ነገር ባዶ ነው የምትሆኑት። ማለትም ሰርታችሁ እንዳልሰራ ነው የምትሆኑት። በቀን ውስጥ ከ7 እስከ 9 ሰዓት መተኛት ይኖርባችሁ። ለምንድን ነው እንደዛ መተኛት ያለባችሁ ከተባለ አንደኛ ሰውነታችሁ የበለጠ የሚገነባው እረፍት ሲያገኝ፣ በእረፍት ሰዓት ፕሮቲኑ መስራት ይጀምራል። ያንዳንዱ ንጥረ ነገሮች መስራት ይጀምራል። ሰውነታችሁ ማደግ ይጀምራል ማለት። ስለዚህ እረፍት ወይም ደግሞ እንቅልፍ በጣም ወሳኝ ነገር ነው። ሌላኛው ደግሞ ስባችሁን ለመቀነስ የሚረዳችሁ ወይም ደግሞ የሚያግዛችሁ ነገር ካርዲዮ ነው። ካርዲዮ በሳምንት 3 ቀን መስራታችሁን አትርሱ። እንዲሁም ደግሞ ፈጣን የእግር ጉዞ ብታደርጉ ደግሞ ስባችሁን ለመቀነስ የሚያግዛችሁ ነገር ነው ማለት። ሲክስ ፓክ ማውጣት ወይም ደግሞ የሆድ ቅርጽ ማውጣት፣ ቦርጭ ማጥፋት የሳምንት የወር ምናምን ስራ አይደለም። የላይፍ ስታይል ወይም ደግሞ የህይወት ዘይቤ ማድረግ ያለባችሁ ነገር ነው። ምክንያቱም ጤናችሁ መሰረታዊ ነገር ስለሆነ ይህንን ነገር ደግሞ እንደ መሰረታዊ ነገር አይታችሁት መስራት ይጠበቅባችኋል ማለት ነው። ታዲያ ይህንን ደግሞ የሲክስ ፓክ ወይም ደግሞ የሆድም ቅርጽ የማውጣት ቻሌንጅ እያዘጋጀው እገኛለሁ። የ90 ቀናት እንዲሁም ደግሞ የ180 ቀናት ቻሌንጅ ብዬ ማዘጋጀት ስለማይቀር ይህንን ቻሌንጅ ለመሳተፍ የምትፈልጉ ሰዎች በዚህ ቴሌግራም ዩዘርኔም ቀድማችሁ ተመዝገቡ። ቀድማችሁ ብዙ ኢንፎርሜሽኖችን የማግኘት እንዲሁም ደግሞ ቶሎ ቻሌንጅ የመጀመሪያ እድል ስለሚኖራችሁ ይሄ እድል እንዳይመጣችሁ ቶሎ መመዝገባችሁ አትርሱ። ላለው በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ እንዲሁም ደግሞ የተለያዩ ሳይንሳዊ ነገሮችን ምግቦችን እንዲሁም ደግሞ የሆድ ቅርጽን ለማውጣት የሚረዱ ምግቦችን በደንብ ዲቴል እያደረግን እስከምናይ ድረስ የተለያዩ ቪዲዮችን እስክንሰራ ድረስ ሀሳብና አስተያየታችሁን ኮሜንት ላይ ማስቀመጥ አትርሱ። እንዲሁም ደግሞ በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ቸር ቆዩልኝ እላለሁ።